ወይ ማዬ አጣችሁ ገዋና ሻንጣው ለሻንጣ ዘጋይታ ኧረ ማይ ይበቃል እኮ ማዬ መላለስ መጀመሪያ እነዚህ ነገሮች ሄዱና ከዛ የጎደለውን ነገር እንትን ጥራ ብለን ባጃጅ ጥራና ለምለቲ ሆስፒታሉ እዚሁ ነው አይደል እኮ መድኃኒት ይሰጣል እኮ ያንን እኮ ሰዓት ማነው አይን ዶክተሮቹ መጥተው ፎሎ አፕ የሚያደርጉበት ታይም አላቸው አይደል በስኬጁሉ ነው የምትመሩት ስለዚህ አዛ ታይም ለምን ቤቷ ላይ አትገኝም ከዛ የቀረው ታይም አው ለምን ቤት አትሆንም እዛ ራሱ እኮ በጣም ሪስኪ ናቸው እኮ ቦታዎቹ የሚታወቁ ናቸው በጣም ብዙ አይነት ኬዞች ሊኖሩ ይችላሉ ስለዚህ ለዛም ራሱ ተላልፎ መሰጠት ነው እኔ ምንድን ነው የምትይው ፍራንክ እናርጋችሁ ነብርዬ ቡናው ምን ይላል አረ ፍሬ ነኝ አይ ታውቂያለሽ እንደማይመችኝ ጨምላቃሉ ጨምላቃ እሺ ነይ እኔማ መጣችሁ ቃል እያፈላችን መቼስ አንቺ ባትሆኚም ያው ባቡና ስለማትታማ እኔ አንድ ሲኒ ተጣብቀሽ ነው ጀመር ሳይጠጣው እሱማ ሳይጠጣም በጣም ቡናው ላይ ታውት በቃ እኮ ለዛ ብዬ እኮ ነው በጣም ነው ፍሬ ብዙ ነው አይ እናንተ ቡና አስጨንቀኝ ችግር የለውም እድሜ ለጀበናውና ሞልቷል እጠጣለሁ ሄጄ ክረምቱም እስከዚህም ስለሆነ እኔ ጧት ሀገር ምን ክረምት አለ ስንደውልላቸው በቶሎ እንደሚመጡ እርግጠኛ ነበር እኛ ጋር እንኳን ክረምቱ ውድ ነው ማተቃጠላችኋለሁ ከላይ ውሃ ደፋላችኋለሁ ክረምት እንዲመስላችሁ ችግር የለም ከላይ ደፋላችኋለሁ ባይሆን ለአንቺ እና ለሚልዬ ቅዝቃዜው ያስፈልጋል እና ታዲያ ፍሪጅ ውስጥ እንግባለሽ አይደል ፍሪጅ ውስጥ ሳይሆን ቤት የምራስ ይፈለክ ፍሪጅ ውስጥ ተጋጥተን ሁሌ እንደዚህ ነው ቆዳ የስጋ ቤት ፍሪጅ አለ የኛው ሎካል ቤት የስጋ ቤቱ ፍሪጅ እንደዚህ ቆዳ የሰውነት ያንዱ ክፍል አይደለም እዛው አስገብተን አንድ ነው ለቀን ፓክ አርጋት አራባ ያሪፍ ነገር ነው ፍሪጅ ውስጥ ለስገባት ነው አለ የለስላሳ ሳጥኑ ፍሪጅ ስጋ ቤት አለ ሳጥኑ ፍሪጅ የምራባይ እንደ ክረምት እኮ አይደለም በጣም ሙቀት አለ አይደል ይሄው መከራ ልብስ አለብስም ሞቀኝ ማበስማ ሙቀቱ ተቃጠለ ባይሆን ግን አሁን ወደ ጠራናቸው ጉዳይ ነው አይ እናጫውታቸው ወደ ገደለው ዝም ብለንና ከመጋባው አይ ቡና እያሉ ምን እያሉ ቡና እስከሚደርስ እኮ ትንሽ ጊዜም ብንጫወትም ጥሩ ነው እንደዛ ብንጫወታለን ግን ምን ነው ይና አላሳሳቢ ጉዳይ አለ እንዴ ወደ ገደለው እያሉ ነው ወደ ገደለው እንግዲህ ያው ዛሬ ለእንትን ይፈልጋችሁ ፍሪዬም ባለችበት ብለን ያው ያለ ቤተሰብ የሚሆን ነገር የለም ያለ እናንተ የሚሆን ነገር የለም ታውቃላችሁ ነው ያለኛ የሚሆን ነገር ሳይታለም የተፈታ ነው አይ አንዳንዴም እኮ ያለኛ የሚሆን ነገር አለ አባዬ አማክራናለች እንዴ አማክራናለች ዋናውን ነገር ስንሰማ ከዛ በኋላ ምክር የማያስፈልግበት ነገር ከሆነ ዋናውን ነገር ስንሰማው ደግሞ እናስፈልጋለን አናስፈልግም የሚለው ነገር አባዬ ያለናንተ አጥነት እንወያያለን ማለት ነው እኔ እንኳን ታውቁኝ ትንሽ ጊዜ የሚያዘው ያልኳትን ነገር እንኳን ሂጂ ምናምን እነግራቸዋለሁ ግድ ነው እሷ እንደዛ ነች ቢቢሲ ሰራ ነበር እንደ ጋዜጠኝነት ከዚህ በፊት አልጀዚራ ፈልጎኝ ኦኬ ለነገሩ አላታጣኝ ከመንግስት ከአልጀዚራ መንግስት ይሄንን ስትል ውስጤ ትንሽ ተቆጣ መሰለኝ እንዴት አልናንተ ተተነፈስም ስትል እኔ እኮ ወይ ቁጥራችሁን እኮ ከፍቃችንም በላይ አስፈላጊ ነን አስፈላጊ በሁሉም ነገር
ቢያምራት ውስጤም እንደዛ ብትወድ ብትነሳ ብትወልድ ቢከፋት ባይከፋት አስፈላጊዎች ነን ለኔ ራሳችሁን ቻሉ ለማንንም አልፈልግም ነኝ ብትይ እንኳን ምን አደርግ መሰለሽ ተወስጂኝ አልፈልግም ምልሽ 18 ዓመት ሞልቶኛል ብዬ 18 ዓመት እኮ የመፈክር ይመስላል መሰለኝ ይሄ ነገር 18 ዓመት ብቻዋን 18 ብቻዋን ቁጥሯ ምን ታረጋለች ዋጋ የላትም ይሄና ክለማ ከተጫወበትን ይበቃል ቡናው እስኪደርሱናት ወደ ገደለ ወደ ቁም ነገሩ ስንገባ አንተ ብትነግራችሁ ይሻል ወይስ ያው ችግር የለው አይ ነገር አስፈላጊ የጤና ባለሙያ ስለሆነ በሱ ያብራል ብዬ ነው እንግዲህ አንድ ወር ይቀራታል ላክቹአሊ ምናልባት ከተራዘመ ደግሞ ወይ አንዳንዴ እንትን ነው ይሄ ማክሲመም የሚባለው ደረጃ ከደረሰ አንድ ወር ተኩል ምናምን አለዛ ግን በአብዛኛው አንድ ወር ነው የቀራት ግን ምንድነው ትንሽ ችግር አለ አቀማመጡ ልክ አይደለም ተብሏል አሁን በዚህ ወራት 8ኛው ወር አጋማሽ እንደዚህ ከዚህ በኋላ ያለው ጊዜ ማለት ነው ኖርማሊ ልጁ በጭንቅላቱ በኩል ወታች መዞር አለበት እና የሷ ግን ለረጅም ጊዜያት በእግሩ በኩል የመጣው እና ቢጠበቅም አልዞራልና በክትትል ወቅት ምን አሉ ሆስፒታል ትግባ ቀጣዩን አንድ ወር ከምናምን እዛው ትቆይ እና ቤት መሆን አትችልም ነው ያለውና ይሄ ነገር ደግሞ ዝም ብለን ብቻችንን ተነስተን የምንሄደው ነገር አይደለም ያው መመካከር አስፈላጊ ነው ማወቅ ቤተሰብ ማወቅ አለበት መጠየቅም ምንም እዛ መሆን ግዴታ ስለሆነ ዛሬ ልንሄድ ነው ወደ ሆስፒታል ማለት ነውና እናቶች ማቆያ ትገባለች እስከምትወልድ መውጣት አትችልም እና ይሄ ነገር እሷን በርግጥ አስጨንቋታል ዞሮ ዞሮ ግን ያው ህክምና አስተያየት ስለሆነ ምንም ማድረግ አንችልም በለን ያው እየተንቀሳቀስን ነው እና ያው እንግዲህ ከዛሬ ጀምሮ ስራ ይኖረናል ማለት ነው ሁላችንም ለዛ እና አንድ ላይ ሆነን እንወስዳትና ቦታ ትይዛለች እዛው ነው እንግዲህ የምትቆየው እዛው ወልዳ ነው የምትወጣው ማለት አልገባኝም እንግዲህ አንተ ባለሙያ ነው ያው በተወሰነ መልኩ ደግሞ በትራዲሽናሊ የምናውቃቸው ነገሮች አሉ ስንት ወር ነው ቀራት ያልከኝ አንድ ወር ከምናምን ስለዚህ አንድ ወር ከምናምን ሆስፒታል የምትተኛበት ጉዳይ አለ እንዴ መመላለሳችን ነው እዛ ሆስፒታል አልጋ ስለቀየረች ይዞራል ነው ነገር ይኸው ከዚህ የተመላለሰች ምናልባት ጓደኞቹን ሲያይ አይ ኖርማሊ ሲሪየስ ነው ፍሪ ያወራች ያኔ ሲሪየስ ነው ይሄ እንትን ጉዳይ አይደለም ኖርማሊ አንድ ወር ከምናምን ሆስፒታል ገብታ መተኛት የሚያመጣው ለውጥ አለ ወይ ኦር የሚሰጣት ሜዲሲን አለ ወይ ማለት የሚሰጣት የሆነ መድኃኒቶች አሉ እንዲዞር የሚደረጉ መድኃኒቶች አሉ እኮ ኔቸር ነው ስለዚህ አንድ ሳምንትም ቀርቶት እኮ ሊዞር ይችላል በጣም ሲሪየስ ከሆነ ደግሞ በጎን ሲመጣ ደግሞ የራሱ የሆነ ፕሮሲጀር አለው የሚሰሩ ነገሮች አሉ ግን በአንድ ወር ከምናምን ጊዜ ውስጥ ሆስፒታል አልጋ መያዝ አለባት ወይስ አንተ ፈርተህ እንድትገባ ፈልገህ ነው እዛው አጠገብ እንድትሆን ፈልገህ ነው እና ባየጋ መሄድ ካበዛች አጠገባ አርጋት እዛው ግን እንዴት ነው ነገር ይው እንደዛ ግን አይደለም እስቲ በደንብ ተማከሩበት ህክምና ውስጥ ብንሆንም ያው ሁሉም ስፔሻሊቲ አለ እሷን የሚከታተላት ያው ማሰናሰስ ስፔሻሊስት የነሱን የህክምና ዲሲሽን መቀበል አስከታች የሚሆንበት ጊዜ አለ አቀማመጡም ነው ፕላስ ደግሞ የመጀመሪያው ልጅ ስትወልድ ማዘንጋ ችግር ነበር እንደዚህ በሚሆኑበት ሰዓት ላይ ሪስክ ማዘር ተብለው ማተርኒቲ ሳይድ ምናምን ለረጅም ጊዜ እዛው ፎሎ ይደረጋሉ ክትትል እየተደረገባቸው ረጅም ጊዜ እዛ ይቆያሉ ለምን በየሰዓቱ የሚሰሩ ስራዎች አሉ መመሪያዎች አሉ ቼክ አፕ አለ ከዛ ካቀማመጡ የተለየ ችግር አለ አንደኛ መጀመሪያውን ስትወልድ ማህፀኗ ላይ ተሰራላታል ነገር አለ ሌላው ደግሞ አሁን አቀማመጡ ልክ አይደለም ስለዚህ በእነዚህ ምክንያት እዛ ብትቆይ ለሷ የተሻለ ነው ለልጁም ለሷም ማለት ነው
እና እንደዚህ ደግሞ ለመጀመሪያ ጊዜ በሷ እኮ አይደለም የተጀመረው። አይ ነው በሷ አልተጀመረም ይሄ ነገር እንዴ መውለድ እሷ ሴት እኮ ቀድሞ ልጃለሁ እንደዚህ ሪስክ ማለት ሲሆኑ አሁን ምሳሌ አሁን በሲኤስ ወይም በኦፕሬሽን የወለዱ እናቶች አንዱ ሪስክ ማዘር ናቸው። እንደዚህ ሁሉ የእሷም መጀመሪያ ስትወልድ የሆነ ነገር ነበረ። አሁን ደግሞ እንደገና አቀማመጡ ደግሞ ትክክል አይደለም። በጭንቅላቱ ነበረ መሆን የነበረበት በዚህ ወራት ቀስ እያለ ይዞራል ምናምን በሚል ብቻ ሳይሆን ተጨማሪ ያኛውን ስትወልድ ማህፀን ላይ ጉዳት ነበር። ስለዚህ እዛ መሆን አለባት የሚለው ነገር ለእኔ ማሰማኝ ከዚህ መመላለስና ምናምን የተባለው አይሆንም። በየሰዓቱ ምርመራዎች አሉ፣ ክትትል አለ። እንደገና ደግሞ በየቀኑ የሚወሰዱ ናሙናዎች አሉ እና ሁሌ ትጎበኛለች፣ ሐኪም ይጎበኛታል። የማህፀንና ጽንስ ስፔሻሊስት በተልእኮ አይሆንም፣ አድሚት ሆና ነው እንጂ እዛው በተልእኮ የሚሆን አይደለም። እና እሳቸው እኮ ኦልሬዲ ዙናት አይደለም መጥቂ አንተ ነገር ልጠይቅ እንግዲህ እናቴ ያልገባኝ ይሄ እኮ ቀልድ አይደለም፣ ይሄ የላይፍ ጉዳይ ነው። ስለዚህ መጨረሻ ላይ ነገሩ መጨረሻ ላይ ፈጦ ሲመጣ ይሄ ነው ከማለት እኔ ትራንስፖርት አይጠበቅባችሁም ወደ እኔ ለመምጣት እኔ ከናንተ እውቀት የበለጠ ኖሮኝ ነው ማለቴ አይደለም። ግን ብዙ በመውለድ ብዙ ልምዶችን ብዙ ነገሮችን አሳልፌያለሁ። ስለዚህ ቢያንስ እንደ ወደ ሳይንሱ እንኳን እውቀቱ ገጥሞኝ ባልገባና ባላውቀው የልምድ አዋላጆች የሚባሉ አሉ። ልምዱ አለኝ ማለት ነው። መጨረሻ ደረጃ ላይ ደርሶ ልትገባ ነው ነይ አባዬ ከምትሉኝ ይሄ ነገር እንዲህ አይነት ነገር ያሳያል ብለዋል ዶክተሮች። ምን ይሻላል? እንዴት እናድርግ? ወደ ሌላም ቦታ ይዘናት እንሂድ? ልትገባ ነው ኑ ከማለት መከራ ደርሶ ኑ ከማለት እንዴት ነው ይሄ ነገር እንደዚህ አይነት ነገር ያሳያል ተብሏል። ምን እናድርግ? ምን እንፍጠር? ወዴት እንውሰዳት? ወደ ሌላ ቦታ ይዘን እንሂድ ወይስ ያለውን ነገር እዚህ እንጠብቅ ማለት አይሻልም እኮ? ልክ አባዬ አሁን የዚሁ አካል እኮ ሰሞኑ ክትትል አላታል። በየወሩ ነበር ክትትሏ። አሁን ወደ 15 ቀን ዝቅ ብሏል። እየተጠጋ ሲሄድ ደግሞ በሳምንት ይሆናል። አሁን እሷ ኦልሞስት ወደ ሳምንት ክትትል ውስጥ ልትገባ ትንሽ ነው የቀረው። አንቺ ባለፈው ሳምንት አልነበርክ? እና በክትትሉ ወቅት እኮ አሁን ድንገት የተገኘ ነገር ነው። ዛሬ ሊትኩም ባለፈው ታዲያ ትንሽ ቆየው። አሁን በየ15 ቀኑ እየተቀጠረች ነው። አሁን ለመጨረሻ የተቀጠረችው ኔክስት በ15 አካባቢ ያለ እና ዞሮ አባዬ አሁን ምን መሰለኝ ፍሬ ከሳይንሱ አንፃር ያልገባትን ነገር አይ እኔ ከሳይንሱ አንፃር አልገባኝም አይደለም። እንደገና ደግሞ አንተ ባለህበት ታይም ላይ ያሉትን ነገሮች ቤት ውስጥ ማየት አይቻልም ወይ? አይ ፍሬ አሁን እንዴት ይሆናል? ፍሬ አንደኛ እንደዚህ አይነት ነገሮች ማለት ልክ አሁን 8 ወር ከገባ በኋላ ወራ አሁን እየቀረበ አይደለም ሰው ያለ ጊዜው እንኳን ሰው ይወልድ። ስለዚህ ምን በማንኛውም ሰዓት ሊመጣ ይችላል። እሱ ይታወቃል። ተገማች አንድ እሱ ነው። ሌላው ደግሞ ለብቻው የሚሰራ ህግ የለም። እሷም አንድ ከሰው ናት፣ እንደዚሁ ናት። ስለዚህ ሌሎች እናቶች የምንከባከብበት መንገድ እሷን እንደዛው። ስለዚህ አድሚት ተደርጋ ገብታ ክትትል ይደረግባት ከተባለ ዋይኖት የተሻለው እሱ ስለሆነ ግን ምንድነው ሁሌም ማለት ነው ማወቁ የታወቀ ነገር መሆኑ ምንድነው እየመጣ ይሻል የጠፋች አሁን ዝም ብለሽ ድንገት መሄድ ይፈልግሽ ነው እና ያለነሱ ቀና መሆን የለበትም። ለዛ ነው ለነሱ መግለጽ ያስፈልጋል ማለት ነው። እና ለሷ ምን ጉዳት የለውም። አባዬ ጉዳት ይኖረዋል አይኖረውም አይደለም፣ ግን ወር ሙሉ ደግሞ እዛ የመቀመጡ አንተን እኔ ደስ አላለኝም። በሷ ብቻ አይደለም እንደዚህ አይነት አጋጣሚዎች አሉ። እንደዚህ አይነት አጋጣሚዎች ደግሞ ሲከሰቱ ድንገት ደግሞ በምጥ ሰዓት ራሱ ህፃኑ ፖዚሽኑን የመለወጥ ባህሪም አለ። ምናልባት ያው ከነሱ ባናቅም እነሱ ናቸው ሙሉ ነገር ባለሙያዎቹ ናቸው። ግን ለኛ መንገር ማለት
የከበዳቸው ነገር ካለ ኦኬ እሱ ግድ ነው። ከዶክተራቸው ጋር የሚያወሩት እነሱ ናቸው እንጂ እኛ አይደለም። ስለዚህ ያ ከሆነ እነሱ ይሄ ነው በቃ ፖዚሽን ብቻ ከሆነ እንደኔ አይ ቲንክ ይሄን ያህል የሚከብድ ነገር አለ አይመስለኝም። አት ኤኒ ታይም ሊዞር ስለሚችል ግን ከዛ ውጪ ደግሞ ሪስክ ናቸው ተብለው ለነሱ የተነገራቸው ነገር ካሉ ኦኬ we can go መሄድ እንችላለን። ቀለል ያለ ማዘን እንትን ነበራት ይዘን ሰዓት የመጀመሪያው እርግዝና። ስለዚህ እንደ ስጋት የሚታይ ነገር ስላለ ተጨማሪ ማለት ስለዚህ ያ ነገር ካለ በቃ እና ለኢንፌክሽን ምናምን የፈረሽው ነገር ማለት ነው ምንም እንደሌላው ነው ምንም ችግር የለውም። እኔም አለሁ ስለምከታተላት እና ሁሉንም ነገሮች ማለት ነው አንድ ቦታ ሰርቪሱ እያለ በተመላላሽ ማድረግ ይቻላል። እኔ ግን ልጃችሁን አለፍትና አልወስድም ክላራ ላባዬ ስጣት ገና ለገና ሸክም ይጥሉብኛል። በቃ እንግዲህ ይሄ ከተባለ አስፈላጊ ነው ተብሎ ከተወሰነ እዛ ከመሄዳችን በፊት ይዘን የምንሄዳቸው አንዳንድ ነገሮች ይኖራሉ። እሱን ካላዘጋጀሽ ገብቼ መኝታ ቤት እናስተካክልና የሚሄዱ ነገሮችን ፒክና እንግዲህ አዝጋው ላይ ምናምን አልተናፈሪ ያው አዘጋጅተናል ፓክ አደረግነው እንጂ አለ ከወሰኑ ቤተነሻ ባይ እሺ ምን ይሻላል? ምን የሚለበስና ምናምን ነው አይደል? የሚለበስ ነው ምንም የለም። ልብስ ከላይ ነው የሙቅ እህል ገንፎን እንዲያዝብ እዛው ልተርሱ ወለደች ሞለዚ ነው ምናልባት እዛው ከሆነ ባይሆን እስከዛ ድረስ አልፎ ለማመድ ታመጭላታለች። ምኑ ገንፎና አጥሚት እኮ ለምን እየበላሁልሽ ጠብቅሻለሁ። አጋሰስ ነው በቃሳ ያንተ ሀሳብ ነው። ያንተ ሀሳብ ነው። ይኸውልህ ተናገር የለም አይደለም መሰለኝ ምንም አይደለም። እሺ ወጣ ቶሎ ብለህ እየቀረጸ እኮ ነው እየቀረጸ ነው። ሂድ ይሄ ደግሞ ቶሎ ሂድ። እኔ ግን አያገባኝም። ይኸውልሽ ችግር የለውም። ግፋቢል ጠብ ቢሉ ነው ፍሬ ይኸውልሽ ፍሬ እንጠጣለን ሆዳን አረ ምን እንዲ ትማታለች ልትማታም ትችላለች። አማስ እንደለመደባት እንትን ብላናለች። እንግዲህ ማጥምሰን አረ በየቀኑም እኮ እየመጣን እንጨምራለን። እዚሁ አይደለም ነው ካምነው ያላላችሁ እሱማ እና ታዲያ ማይመለሳል የሚደክማል እንጨምራለን። እነዚህ አልባሳቶቹ ቢሄዱም እዛ አጠገብሽ ነገሮች ናቸው። ባይዘው ባጃጅ ደውያለሁ ባጃጅ ይመጣል እንሄዳለን። ይሄ አይበላሽ ምግብ አይደለም። እሱማ ችግር የለውም። አይ በዛ ነው እንጂ አባዬ እኮ ችግር የለውም እኮ ገደለው ጋኑንም ሳይስ ለማንኛውም አንድለትም ፎጣ ሎስ ከሚመለሱ ድረስ ገደለው። እሺ በቃ እኔ እኮ እዚህ ጋር ይወጋኛል እዚህ ጋር ይቆርጠኛል ትላለች። ልጅ ይቀራበት በቃ እዚህ ውስጥ የሆነ አንድ መጨመር እንችላለን። እዚህ ውስጥ ፍሬ እዚህ ውስጥ አንድ መጨመር እንችላለን። አይችልም ሌላ አይጨምርም። የለም እነሱ ግን ቦክስ የለም ሻንጣው ትልቁ መውረድ ይችላል። በቃ ለጊዜው ብለን እኮ ነው ማሚ የሆስፒታል ነገር ይጠቅማል እንጂ አይጎዳም እኮ። በፈለግሽ ሰዓት እንደገና ባጃጅ ይዞ ይሄንን ነገር እናንጣ ማለቱ እንዝላልነት ነው። ይሄ እኮ ቢንቢ ያስፈልጋል። ፊቷን እንኳን እንድታስገባ እኮ ብዬ ነው። ይሄኛው ዛንዚራው ራሱ ያው እስከሚወለድ መጣ መሰለኝማ። አንቺ አከለሽ እስቲ አረፍ በሉማ። የቀድሞውንም አትርሺ የአሁኑንም አስታውሺ። እሺ ቁጭ በይ ስፍሬ አንዴ ቁጭ በይ ስማ ቁጭ በሉ ስጦሳችሁ ነገራቸው አያምረኝም። ቁጭ በይ አዎ ባጃጅ እስኪመጣ ቁጭ በሉ። ቡና ደርሷል በሉ። ይሄንን አስገቡት። ኧረ አስገባው አንተ ቤት አዎ ጓዳ ሀሳብ ቀይር ማለት እሱ ይኸውልሽ
እሱ ተንኮለኛ ምንድነው? እንጥራቸውና እንደዚህ እናርጋቸው አለ። እናርጋቸው በቃ መጨረሻቸው ማለት ነው። ትዕግስት ራሱ መታ ቤት ቁጭ ብላለች። አባዬ እየቀለዳችሁ ነው። እንደዚህ አይነት ነገር ቀልዳ እኔ እንደዚህ አይነት ነገር እንደማለት ታውቂያለሽ አይደል? እሺ ስነ ስርዓቱ እሱ ነው። ናንተ አይደለም እንደዚህ አይነት አንተ ቆይ እንደዚህ አይነት ቆይ የነገሩ ባለቤት ራሱ ነው። እሷ አትደነግጥም። እሺ ፍርጌት ቢሆን አደራ እንደዚህ አይነት ኮንዲሽን ላይ ያለች አትደነግጥም። እሷ ኧረ አባዬ እሷን እናረጋጋት አንድ ጊዜ አባዬ ቢያንስ አባዬ እርሱ አንቺ ረዳሽዋል። አይኔና ምን ማለት ነው? ፍርጌ እኔ ወርቅ ይቅርታ ጠይቋት። እሷን የት አለ ካሜራው? ና አጥፋ ወይኔ ይቅርታ ጠይቂያት። ሁለተኛ እንደዚህ አይነት ነገር አይመጭም። ይቅርታ አሁን ስድስት ገንፎ ዕቃ ገንፊ ስድስት ሙሉ 5 ኪሎ ቅቤ ይዘሽ ነይ። እኔ እኮ እየተከራከርኩሽ አለሁት እኮ እንደዚህ አይደረግም። አንድ ወር ከምናምን ዞሯል ተብሎ እና ሆስፒታል ስትንደስ አልተቀየረም። ግን ቆይ አይደለም በቂጡ የሚቀመጥ ባላቱ ማቶ አይደለም እንዴ? ቤቱ እኮ ነው። እኔ ግራ ገባኝና እንደዚህ ሁኝለታ አሁን በቂጡ ነው አለ አይደለም። በቂጡ በእምብርቱ የሚቀመጥ በምኑ የሚቀመጥ ብቻ ይውጣ አልኩት። አይ በዛኛው ሳምንት በቂጡ ነበር። አሁን ደግሞ በእግሩ መጣ ማለት እንዳሰብኩት ደግሞ በአናቱ ይመጣልሻል። አሁን ይሄንን የተነጋገራችሁትን ሁሉ ሰምቶ እሱ የኔ ተስተካክሎ በአናቱ መጥቷል። ደንግጦ ባናቱ መጥቷል። ግን እኔ እንደዚህ አይነት እኔ ወር ሙሉ እዛ አልገባም ብሎ ስራቱን ይዞ እዚሁ እናቴንም አላስከፋም። መምጣት ባለብኝ አሁን እንዴት መሰለሽ ፍሬ አሁን እንደዚህ አይነት ነገር ላይ ብዙ ጊዜ ተሳትፏል። በታትም ቢሆን ምንም ሰጥሽ አረጋጊ። እኔ ችግር ጨጓራ አይቃጠል አንጀታችሁ ይቃጠልና ይሄ ይቃጠል። እኔ በወተት አይመለስም በገንፎ ነው። እሷ እንደውም እያወራን እያለ የኔ ሳቀማመጡ እንዴት ነው እያለች ምንታስ አይ እኔ አቀማመጡ ኖርማል ነው። ችግር የለውም። እኔ እንደናንተ ፈሪ አይደለም። ፍሬ ሜሉ አንቺ በምንም መጣ በምንም በጣም የዋ ስለሆንሽ ደቂቃ አይቆይም። ፈለክ እኔ አሁን አባዬ ላለችው መልስ አልሰጥሽም። ችግር የለውም። አሁን መልስ ብሰጥሽ ተይች ብዙ አይደለም። ማዬ እኮ ሌላ እኮ አላልኩም። እና ሜሉ የምንተዋወቃቸው ነገሮች አሉ። ሲያስነጥስ ለኤችሲጂ ቼክአፕ አይነት አስመሰልከው። ለማንኛውም በቃ ፍርጌ እውነት ማስ ፈርዶባታል። ለምንድን አንዴ ባህሪን ልታውቅ ስለምችል አባዬ ተረጋግጧል። ፍሬ ግን በቃ ፕራንክ አድርገንሻል፣ አምነሻል። እኔ እኮ ቅድም እየጠረጠርኩ ነው። እንደዚህ ወጣ እንደዚህ በጎን ተቀመጠ። ወር ከ15 አለ ወር አለው እንዴ? አይ በለው ምን ነው አንቺ እኮ ፊደል ቁጥር ያለው እንዴ? ባዮሎጂ ፊደል ቁጥር ያለው ምን ነው ያልተማራ ነው ማለት በእርግጥ ከብዶኛል። መታገስ በቃ በጣም የበለጠ ቻሌንጅ ላደርግ ነበር። እኛ ጋር ስሙ ሴሪቾ የሚባል ትንሽ ወጥ የሚያደርገው እንትን ነበር መንገድ ላይ። እሺ ጫትና ሲጋራ መግዣ ሲያጣ መስመር ላይ ሆነና እኛ የፋዘር ሆቴል እንዲህ ፊት ለፊት በቃ እንዲህ ሾጥ ያረጋቸው ብዙ ጊዜ እንትን ይላሉ። ስለማናባረራቸው ማለት ነው። አናባረራቸውም። የዋህ ነን። የዋህ መቼም ብዙ ነገር ያሳርፋል፣ ብዙዎችን ያሳርፋል። ይመጡና ይቀመጣሉ። ከዛ ወንድሜ ነፍሱን ይማረው ሲጠብሹ ያይና ምን ሆነሃል ይላል። ከዛ ማጥቼ ነው አውጥቶ ይሰጣል። እንደ ፋዘር ሰጪዎች ናቸው። ከዛ በቃ እዛች ሆቴላችን ጋር መጥተው ሲቀመጡ እንደቸገራቸው ያውቃል ብራዘር ማለት ነው። ከዛ እንዲህ ይላል በቃ ሲጠብሽ ተምሬ ነበረ እስከ 8ኛ
እንዲሆኝ የቀረ ረንዳ ጓደኛ ምናምን ሲል እና 8 ተምሮ አገር ሊመራ ነበር። እስከ 8 ያው መማር እንደዛ ነበር። እስከ 8 መማር ብዙም እንትና አይደለም። እና እኛ የተማርነው እዛ ሄድነው ምን እንበል እና እንዲህ ነበር። ቆጨኛ አታርገኝ አንተ። አሁን ተምሬያለሁ እኮ ምናምን ብላ ስትል እስከ 8 የተማረውም እኮ አንዳንድ እንግሊዘኛዎችን እናቴ እኔ እስከ 8 ነው ማለት ይፈልጋል ማለት ማስተርስ ማላት ምናምን እስከ 8 ነው እንዴ ተማርኩት? አይደለም ተምሬ ነበር ስትይ አንቺማ ተምረሽ እኮ እያካፈልሽ ነው ልልሽ ነው እንዴ? አዎ ነቆራ ልጅ ነው እንዴ? ስለዚህ ባለ ታሪኳ በቃ ነው እንዴ? አይሻለ ግን አሄቲት ሁለተኛ እንደዚህ አይነት ይሄ ምንድነው? ፍራንክ ምንድነው? ፍራንክ ነው ያላችሁት? ፍራንክ ነው ብሏል ሰውየው። እንደዚህ አይነት ቪዲዮ እኔ አይመቸኝም። አንደኛ እሱ፣ ሁለተኛ ደግሞ የሚዲያ ሰው አይደለም። ሚኒስ ሶካል ፊሽ አለው ግን እንዳይደግምሽ እሺ። እኔ በጣም ነው የማታው መርቲ አይ እውነተኛ ፍራንክ ነው ደስ እንደሚል ያወቁት። አዎ አንተ መነጨቀጭኮ እዚህ መረጋጋት መርቲ አልፌሃለሁ። እሺ እዛ ካንተ ነው አይ ግን እሷ ሶሪ በጣም ይቅርታ። አዎ ፍሬ ያው ሲሪየስ ናት። እሺ ኦኬ በቃ አልፌያቸዋለሁ። ዛሬ አልፋቸዋለች። ምንም ችግር የለም። ሁለተኛ እኔ መጀመሪያ ግን ጠርጥሬያለሁ። አለመጠየቄ አይ እኔ ላይ ብዙ ጊዜ ፍራንክ እንዳታረጓት። ሁለተኛ ፍራንክ አናረጋም። እና ቤተሰቦቻችንን ደህና ናችሁ? ግን ሰላም ናችሁ ወይ? ናችሁ? በጣም ቆይተናል። ሚዲያ ላይ ከመጣን ቆይተናል። በሌላ በስራ ምክንያት ቢዚ ሆነን ሚዲያ ላይ ትንሽ ቆየት ብለናል። ይሄው ዛሬ በዚህ መልኩ መተንላችኋል። አዲስ ሰውም ተቀላቅሎናል። እቺ ሚዲያ አትወድም ብዙ ጊዜ እንትን ስለሚበዛው አይመስላትም። ዛሬ ግን እስቲ ፕራንክ እናድርግ ብለን በግድ ጎትተናት ነው አመጣጣና እንግዲህ በሚያማምር ቪዲዮ ደግሞ እናስቀጥላታለን። ፍርዬ ሰርፕራይዝ እያደረግን ምናምን ታይዋላችሁ እና ቤተሰብ ያው ምትሏቸው ነገር ካለ በሏቸው። እና ማን እነሱ ያዩኛል ብላለች ያያቸው እኛ ምን እንላቸዋለን በሏቸው። ይጀመር ከኔ ወይስ ካንቺ? አስተላልፉ። ሰላም ውድ የሚልዬ ውድ ቤተሰቦች እንዴት ናችሁ? እኛ እጅግ ሰላም ነን። የምታዩት ልጃችሁ እንግዲህ መንገድ ላይ ነው። ሁለተኛው ልጅ ሊመጣ ዱዓም አድርጉላት። ለእናንተም ደግሞ በያላችሁበት ሰላም ጤና ይብዛላችሁ ላለሁኝ እኔ ውድ እናታችሁ እኔ በጣም ነው የምወዳችሁ። ደማኪያ አላችኋለሁ። ኢጆሌ ኪያ ባየን ሲንጃለዳ ኢጆሌ ዶዶላ ኢጆሌ ባሌ ሲንጀዳ አማሌ በኩመ ጅርተኒ ነጉማ ፈዩማ ሆምሪን ሲኒፍ አባየቱ ሙጨቲቲያ ገርጋራ ጀቤሳ ከአ ሲንጀዳ ነጉማ ሲኒፋተው ጋላቶማ ፈሪዬ ቀጣይ አዲስ ቤተሰባችን ባይቶ እኔ ማታውን ጨዋታ ነበር ነው ማታ ላይ በርግጥ በጣም መሽቶ ነበር። ሜሪ ነው አለ ባይዘው የስፔን ነገር ና እሺ ቀጣይ ምንድነው? ኦኬ ቪዲዮ በቃ ችግር የለውም። ደህና ናችሁ? ባላችሁበት ሰላማችሁ ብዝት ይበል። እግዚአብሔር ከክፉ ነገር ይጠብቃችሁ። አሜን። ቀይን ነው የምለው። አሁን እንዲህ ስትታይ ምንም አትናገር አይመስልም። ናምጡ አላወቀችም። ሙጢ ቅድም እኮ አላወቀችም። ነብር ናት ባይዘው እንዳይመስላችሁ ሚዲያ ላይ ሲሆን ነው እንጂ ከሚዲያ ጀርባ ነብር እሳት ናት። አታልፋችሁ። ነብርነቴንማ ከሆነ አሳይሻለሁ እኮ ግን እንዲህ ቪዲዮ ደቀነሻለሁ። እንደዚህ ነብር እንዲህ ነው አማራው አረግሻለሁ። ጀርባ ምንም የምታልፈው ነገር ደብል ዴቪል እንዳልሆንብሽ ሲንግሉ ሳይሆን ደብል ዴቪል you know devil I know devil እንደዛ ነው ማለት ቤተሰቦቻችን ናማስቴ ብያለሁ። ለወደፊት በቃ እንላለን። እንደሁን አንጠፋም። በያላችሁበት ሰላም ቆዩልን። እንወዳችኋለን።